shake it left, right, let it roll. One Ethiopia, one heartbeat. Everybody move your feet. Let's get love in your soul. Shake it. የሄድክበት መንገድ አዋራውን ቅሜ ያረፍክበት ጥላ ግንዱን ትታለኝ ሞትኩላ አንተ ልጅ በአንድ ቀን ታምሜ ምን ያለው አሞራ ግንዱን ታቅፎታል ከሚወዱት ጋር ማን ሲኖር አይዶት ዘምዬ ወይኔ ለሀገር ትዘምታለህ ብለን ስናበቃ ምስቶቹ ላይ ዘመት ዘሜ የኔ ሸበላ የኔ ቆንጆ የኔ ወንድ ምን ተገቢ ነበር እንዴ ባለቤቱ ድስት ምን በጣም ሸበላ ነው ምን ልትል ነው ልክ ነው ዘሜ አንተ ለሰንት ዝርግሳን ለመቶ ይኸውልሽ ወይዘሮ ልክ የለሽን በደፈጣ ጠብቂያት ሳሎኑ ብፌ ውስጥ የሞላው ዝርግሳን እንዳለ የኛ ዝርግሳን የድሩ ዝርግሳን እቺ ሌባ ተከታታይ መቃብር ኑሮ ካሉት መቃብር ይሞቃል አሉ ሞቀ ሆይ መቃብሩ እንተ ኒኬል ማመጠጫ ኒኬል መቶ ይኸውልሽ የዘማቹ የመጀመሪያ ወንድ ልጁ ይሄ ዲዛ ምናምን ሲለቃቅም ነው እድሜ ዘመኑን እንትን ያለው ተከታታይ ቃጥቅጦ ጠፍጥፎ ለቆራሉ ያስረክባል የድሮ ኩባያ ዘውዬ ቆይ ተረጋጉ ምንድነው ሸማቾች ልክ እኮ ነው ሰው ልታገኙት አንተ ዘንድሮ መልሰሻልከፍ አሽቃባጭ ጦርነትን ላይ እንደሚዘግብ ጋዜጠኛ ወሬ ባለበት አጣፋ ማነቻን ተናገር ዝም ብለህ አትበል ተናገር አቡ ተናገር ዛሬም ሰሚያለሽ መስማት ነው ፍላጎት ሂሩቴ የሸማቾች ሰልፍ ላይ የተገናኘ ነው እሺ ከዛስ እባክህ ሂሩቴ እናቴ ልክ እሷን ባየሁ ቅስፈት ቺፕ ዘይት ጭቀዋል አይደል እሱ መሰለችኝ ባለቤት ደግሞ አፍ እንዳለው ተወራለህ ዝም በል ቆይሽ ከዛስ ከሸማቾች ሰልፍ ላይ አንጠልጥላ ወደ ቤቷ ወሰደች ከዛስ እናቴ ቤቷ ገባን እሺ እየሞቀ እሺ እየተሟሟቀ ከዛስ ጠጋ ልክ ልንፈጽም ስንል ሩካቢ ስጋ ማታቋረጥች እንጂ ጣውላጋ እና አንተም ቆየልኝ አንተ ውሽ ማይ ተፈጸመ ምንም ወይ ፈታፈታኝ ለምን ማፈችኝ ቆይ አንተ ፈትቺ በነፃነት እንድትወሰልት አልፈቅድልህም እሺ ይኸው ምቀኝነት እኮ እንዲህ የሚያደርጋት ወዳኝ አይደለም እቤት ገብቼ ምን እንደማደርግ ወዝልጥበት ናንተ አቤት አለቃ ምንድን ወደ ነው ወደዚህ የሰፈር ነኝ እዚህ ሰፈር ነኝ አይቻለ እስቲ መታወቂያ አንተ ስራ ምንድን ነው ስራ አጥነኝ አለቃ እና ግማታ ስጠኝ እዚህ መታወቂያ ቆሻሻ ሌባና ኧረ አይደለሁ ሰላማዊ ሰው ነኝ አለቃ ረፊቲ ነው ሲያስጠላዩ ጨበረው ምንድነው የታለ ይሄው እዚህ ጋር ነው ስሙ በእንግሊዘኛ ስለሆነ ያምን እና ፖሊስ እንግሊዘኛ ይችላል አለቃ አንተ ወጣቱ እንዴት ነው የምናናቀው ቋታሪው ነኝ ምን ተስቆል አረለቃቲ ካናና ገመችሳ ዘይ ጨርሳል አንድ አራት ቀን እንጨፈጭፋለን እሺ የሴቶች ጉዳይ ማፈሪያ ማብራራሳብ እንዴት ነሽ አንቺ ኢንስቲትዩሽን ታይንስልሽ አልሰማልሽኛ ምን እየሰራሽ ነው የኤክስ ሚስት እየጠበቅኩ ምን ልታረጊያት ውዷን ልነግራት ነው ማለት ቆይ መጣች እንዴት ነሽ እና እግዚአብሔር ይመስገን የሳሚ ሚስት ነሽ አይደል አዎ ምን ነበር አይ ላመሰግንሽ ነበር ማለት እንዴት አይነት ውለታ እንደዋልሽልኝ እኔና ፈጣሪ ብቻ ነን የምናውቀው አልገባኝም ባልሽ ኤክስ ነበርና ከእንዴት ያለ ጉድ እንደገላገልሽኝ እኔ ልነግርሽ አልችልም እንዴት ሰው ባለ ትዳር ሆኖ ሌላ ሴትን አፈቅርሻለሁ ይላል እኔ ባሌ ሆኖ ሌላ ሴትን አፈቅርሻለሁ ሲል ማሰብ አልችልም እንዲህ አይነቱን ጉደኛ በማግባትሽ ራሱ ከትልቅ ጉድ ነው የገላገልሽኝ እና ምን እያልሽ ነው እንደሰማችሁት ነው እንግዲህ ያ ጉደኛ ባልሽ ባይጨቀጭቀኝ ጥሩ ነው ካልሆነ ደግሞ ፍቺው እሺ ሳስፈታ እንጂ ላፋርግሽ ልቤ ባፍራ አንቺ ቀዳዳ ደግሞ አንቺ አይደለሽ እንዴ ቁም ስቅሉ የምታሳዩ በሱ በኩል አልሆን ሲልሽ በሷ በኩል መጣሽ አንቺ ጓደኝነትሽ ለኔ ነው ስለምን ጓደኝነት ነው የምታወሩ የሴቶች ማፈሪያ ማህበረሰብ በአድዋ ጦርነት ጊዜ ኢትዮጵያ ከማን ጋር ነበር የተዋጋችው? ወላይታ ከወላይታ ጋር ነው የተዋጋችው? ኢትዮጵያ ከአድዋ ላይ ማን አሸነፈ? ሆሳና
ኧረ ያቺ ልጅ እንዴት አባቷ እንደምታምር ደግሞ ማለት ነው። አሽኮረመማታለሁ ብዬ አሽኮረመመች። ሄዳ አናግራት ሂድ። ሂሳብ 8000 ብር። ዛሬ ጀምሮ ማየት አቁሜያለሁ። እንዲህ ይቻላል እንዴ? የራስሽ ጉዳይ እኔ እንደ ወርጅና በልጅነቴ እኮ ስንቱን እንዳልዘለልን አቢ ምንድን ነው የሚሉት? ምን ተወራ እንዴ? አባት አይደለም ከማደጎ ቤት ነው ያነሳ እያሉኝ እኮ የሰፈር ሰው እንዳለ ያወራል እኮ እንዴ? ሰፈሩ ሰው የሰፈሩ ከማደጎ ነው ያመጣ ይላል እንዴ? እናንተ የማደጎ ልጅ ብትሆን ኑሮ ከነዛ መሀል አንተን ይዤ መጣ ነበር። እንዴ ምን ማለት ነው? አንተ ልጅ ነህ። እውነታቸውን ነው ማለት ነው። የሰፈሩ የቄው ሰው እውነቱን ነው ማለት ነው። እንዴ ቦስ ሰላም እንደው ጋሺ አዲስ መኪና ገዛ አይደለ ደግሞ? አዎ አንተም እኮ ለፍተህ ጥረህ እንደኔ ከሰራህ ሁለተኛ መኪና ለኔ መግዛት እንችላለን። አዎ እሱማ በርትተን ከሰራ ያንተ ገረድ አይደለም ምን ይደረጋል? እሱ ጋር ቦታ ይዘህ አቁም አይደለ እንደምልህ በዱቤ ነው እንዲያመጣው። ዲዲ ፓርኪንግ እየሰራ ነው። አንተ ለእህቴ ሽምግልና የላከው በዚህ ቅንጥብጣቢ ብር እህቴ ልታስደዳድራት። የቀን ገቢ ለመሆኑ ግን ስንት ነው? 25500። እኔ ለእህቴ በቀን ለቁርስ ብዬ የምሰጣት 25000 ብር እንደሆነ ታውቃለህ? እኔ እኮ እሱን ጨምሬ እኮ ነው። ዛሬ ወርቁ የኔና የኔ ብቻ ነው በቃ። እሺ ቶሎ ኖረች። ዝግጁ ናችሁ? 1 2 3 አንተ አትሮጥም እንዴ? አማል እንዴ? ምንድነው? እዚህ አንድ አለ እና እዚህ ሁለት አለ 3 እኔ እኮ 4 ነኝ። አናት ስትል ሮጥ እኮ ነው። ሄሎ ቤተ ክርስቲያን ሆኜ ነው። አንቺ የት ነሽ ማሬ? እኔም ለቅሶ ቤት ነኝ። ሳልስት አለ ዛሬ። አይ ግጥም ሰላም ነሽ? እኔ ናት የስ ዛሬ ቶሎ ደረስኩ። ተማሪው ሳይመጣ አስተምሮ ጨርሶ ቲቸር እኮ ወጣ። አንሂድ። መንታ ልጆች ወለድኩ ከምወዳት ሚስቴ። አንተን ግን አይመስሉም። ነቃ በል አባቴ። አይግጥም ከባድ ነው ጉዳዩ ሰው ይጋብዘኛል ጸባዬን እያየ። እጁን ለመታጠብ ከወጣ እኮ ቆየ። አይግጥ ጠዋት ላይ ጨጨብሳ እንበላለን እኛ። አንተ የምታነሳው ይበቃል ለእስረኛ። ሰርግ ይበዛል አሉኝ መስከረም ሲጠባ። የሚስት ሙሽማም ትናንትና ገባ። አይግጥ ኧረ እንዳቀጁን ያልወድም ጠላ ካተሎ አርግለት እንደ ልቡ ይብላ። አይግጥም አይሻል ይችላል። ፈጣን ፊልም መስከን yes በቃ ለሰፈር ሰው ድንጋይ ላይ ተቀመጥ እያለ እየሰደበኝ እችላለሁ። ሎተሪ እኔ ነው አለፈልኝ እኮ ነው የምላችሁ። ምንድነው? ምን ተፈጠረ? ገምቱ። ምን እንጃ። ሎተሪ ምን 500,000 ብር ደረሰ። የደስታ ቀን ነው የመዝምታ ይደበላለቅ መሬት ይመታ። አባቴ ለመሰከራልኩ አለፈልኝ። ምን ብዬ ነበር? አለፈልኝ። እናንተም ደረሳችሁ እንዴ? እህቴ እባክሽን ግዢ። ዛሬ ምንም አልሸጥኩም። እውይ ግዢው በእናትሽ እንኪ። ሂድ ከዚህ አልኩህ አይደል? ስታይ ማንም መጨማለቀን ቆሎ መበላ መስልሃል? ምን ይመስላል? እናቴ ናት የሰራች። የተጨማለቀ አይደለም። እባክሽን ፀሐይ ነው አልኩት። ትንሽ ግዢ። ይሄን አባቱ ነው የሚለው። ግን ከዚህ እኔ ጄሪ አንተ እናት ያጨማለቀችውን አይደለም የታሸገውን አልበላም። እሺ ይቅርታ። እሺ አርጌላለሁ። ሂድ አሁን ከዚህ። እሱ ተገዛኝ ልጠብቀው። ምን አለ ትንሽ ብገዢ። እሱ ከገዛ ትጠብቀው። ና ና ና ና ይገዛሃለሁ።
ያማ ለኪ ንፍጣም ደሃ ልጅ ምን ነው እርዳታ ድርጅት የሚመስለው ትሽ ምን ሆነ ነው አባቴ? ምን ሆነ ነው? ምን ሆነብህ ነው? ውይ የኔ ፍቅር አላየሁትም እኮ የሰጠኸኝን ብር ሰጠው ነው መሰለኝ የወደቀው። አይ ደሃ ነገር ሩሳውና ይሄ ሁሉ ስራ ያንቺ ነው። ማንን ትሽመቻጣው? ነይ ወረጂ ለዚህ ህፃናት ታስቢ። በፀሐይ ተቃጥሎ ለሚሸጠው ለእናትየው ታስቢ። በእሳት ተቃጥላ ለምትሰጠው ትንሽ ምን አይነት ሴጣን ነሽ? ለነገሩ ሴጣን የሚቀናብሻል። ሁለተኛ በህይወቴ ውስጥ ዳግመኛ ላይሽ አልፈልግም። ከስንዳጭ ሂጂ ከላይፊዎች አንዴ መታጠቢያ ቤት ደርሼ ልምጣሽ። እቺ ያስጠላትም እንዴ? የሆነ ጊዜ ላይ ተጋብዘን ስለነበር እድሜ ልኳን እንጋብዛት ነው እንዴ? እሺ እኔ ራሱ እንዴት እንዳስጠላችኝ ቆይ እንሰራላታለን። ሁሉም የድርሻውን ያወጣልሽ ብሎ እናንተ ያስጠላችሁም እንዴ? ጊዜ ፊቱን አዝሮባት እንጂ የሁላችንም የሚሳም ቆልፎ የነበረችው እሷ እንደነበረች ታውቃላችሁ። በተለይ ደግሞ አንተ እዚህ ለመብቃት ምክንያት እሷ ናት። አፍህን ሞልተህ ስለሷ እንደዚህ ትናገራለህ? አዎ ግን ነበር ወይ እንዲህ ከምትቆርቆርላት ከፍለላት ከተደበቀች በሽንት ቤት አታወጣትም? ለሷ ከዚህም በላይ ይገባታል። ለሷ እንደዚህ ከሆናችሁ ለኔማ አሰብኩት። ጆ ብሩ እኮ አልሞላም። ለዚህ ነው እንደሚያቀራራው። ማንሽ እናት ቶይሌት ያለችው ልጅ ጥሪያት። እንዴ ምንድነው? ዝም በል ዛሬማ ጉድ ነው ምን ሰራት? ኧረ ተያታ በዛ ነው። እውነቱን እኮ ነው። ለዚህ አበቃችን እሷ ናት። ያኔ ትዝ አይልሽ? ወሬ እየረዳችክ መስሎ ነው እንዴ? ለጠፋ አርጋ የቤታችነትህን እያሳየች ነበር። ቢሆንም ግን ይቅርታ ቆየው አይደለ እንዴ? ጆ ሄዷል። ይሄን አስቀምጦ ይሄው ይሄ ይደርስብናል። ይሄ ወይኔም ያንቺስ እየቀለድሽ ነው? ነገርሽ ጠብስሻለሁ ብለሽ አይደል ከቤት ያስወጣሽ ነው? ወይኔ እኔ ማር አሁን እኮ ነው ኪስ የማየው። ይሄው ይሄን ብቻ ነው ይዤ ወጣሁት። እኔ ለእናንተ እንደዚህ ነበርኩ? ብር ባለኝ ሰዓት እኮ ለእናንተ ሰስቻለሁ። እሺ አሁን ምን አድርጊያችሁ ነው? እሺ ምንድነው የሚሻለው? ወይ ካላችሁ አበድሩ። የሚሻለውማ የኔ ቆንጆ ወደ ጓሮ ገብተሽ እንጨት መፍለጥ ወይም ካዘኑልሽ በዚህ ቆንጆ እጅሽ ዕቃ ማጠብ። ና ተነስኝ። ልጁ ሄዳ ነበር እንዴ? አዎ ግን ብር ጎሎኝ የቴም ብር ላወጣ ነበር የሄድኩት። እንዴት ስራቸውን እያዩ ዝም ብዬ እሄዳለሁ? ጓደኛዬ እኮ ነሽ። የዛሬውን አይደለም ማለት ህይወት ፊቷን ብታዞርብሽም እኔ ግን አላዞርብሽ። ያልፋል ሳይለየን ወሬ ቆሻሻ። እውነትሽን እኮ ነው ጓደኛዬ። እኔ በዚህ ሰዓት ደሃ የሚባል ነገር ነው ያስጠላኝ። እንዴ እካኩን ሳራግፍ ከኔ ጋር ደሞ ታይኛለሽ። ዛሬ ልኩን ነግሬው ነው የምመጣው። በይሽ ጓደኛዬ። እስኪ እንግዲህ እግዚአብሔር ካለ ስራው ከተሳካ ፕሮጀክቱ ይሳካል። አይዞ ሄዳ ሜሉ መጣች። ሜሉዬ እንዳትጠጋኝ አንተ። ምን ነው እናቴ? እስቲ ራስህን ተመልከተው። ሂድና እስቲ ታጠብ ቆሻሻህን። ካንተ ጋር ነው እስካሁን የቆየሁት። ሁሉም ነገር እኮ ያልፋል ሜሊ። ሂድና ለምታሳልፍላት አሳልፍላት። ሜሉ ምን ሆናችሁ ነው? ሂድ ቆሻሻ። ሄዳ አይዞሽ፣ ማይንድን ስለማውቀው ነው። በቀል በስራ ነው። እሺ ይናቁ ፍቀድላቸው። ግድ የለም ደበቅ አድርገው ጡንቻን አታሳያቸው። ወድቋል ብለው ሲተው ሲገቡ ወደ ቤታቸው፣ ሞቷል ብለው ሲሄዱ አለሁ አትበላቸው። በዝምታ በዝግታ ይልቅ ነክሰ ጠብቃቸው። ይወጣልኝ ገቢቶቼ ጠላቴ ሁሉ ወዳጅ። ይሄ የኔ ቴዲ ነው። ቴዲ ልቀቂኝ ወደዛ። ማንን? እኔ ሜላት እኮ ነኝ። ይሆንሽ እንደሆነ ሲሪየስሊ እኔ እኮ በአንተ ላይ የማዘዝ መብት አለኝ። እሷን ተዋትና ገንዘብን ተሻማ። ትመጣ የለም ወይ ማግኘት ግን ስትሰማ ሜሉ ተረኛ ነኝና እንዳትሸበሪ ሲለይሽ አዝናለሁ።
ቤሉ ደናደሪ ቤሉ ደናደሪ መጣመራ ከእናቴ ውጪ ማነው የሚበላ ከፍቅረኛ ጋር ምን ታደርጋለህ? የምን ፍቅረኛ? ፍቅረኛ እንደሆነች አታውቅም መሰለኝ። ስለምንድን ነው የምታወራው ወንድሜ? ከዚህ በኋላ ደግሜ አልነግርህም። አጠገቧ እንዳንደርስ። ከማን አጠገብ? እሷ አጠገብ። እንዴ ማንም እኮ የለም። ሰማሽልኝ? ቀልዱን ደግመህ አጠገቧ እንዳንደርስ። አስደነግጠህ አይደል? በጣም እንጂ። ምን ሆኖ ነው? ለፍቅረኛው ቀለበት ሊያደርግላት እየጠበቃት ወደ እሱ ስትመጣ በመኪና አደጋ ሞተች። ከዛ ቀን ጀምሮ ይኸው ላገባ ነው እያለ ይሮጣል። ሲያሳዝን በእናትህ። ጥያቄ እንደዚህ በፍጥነት ትቀበኛለሽ ብዬ አስቤ አላውቅም።